ባል ምንድነው ጋይስ? ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር ነግርሻለሁ። እናቱ አንቺ ኦሬዲ ጨልለሻል። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ባል ምንድነው? በብዙ ሚዲያዎች ላይ በእጅጉኑ ለሴቶች መብትና ሴት ልጆች ከወንዶች አያንሱም ወይንም እኩል ናቸው በማለት በተለያዩ የማህበራዊ ሚዲያ ላይ ቪዲዮዎቿን በማጋራት የምትታወቀው እና ብዙ ተከታዮችንም በአጭር ጊዜ ማፍራት የቻለችው ጆርዲ እጅጉኑ በአሁን ጊዜ የብዙ ሴቶችን ልብ እና አድናቆትን ያገኘች እንደሆነ እየተመለከትን እንገኛለን። በአንጻሩም ብዙ ሴቶች የእርሷን ሐሳብ በመቃወም በተቃርኖ የቆሙም አልጠፉም። እንግዲህ ጆርዲ ሁሌም ከምታነሳቸው ሐሳቦች መካከል ሴት ልጅ ከወንዶች እኩል ሁሉንም ማከናወን ይችላሉ፣ ስለዚህም እኛ ሴቶች እኩል ነን ስትል ትደመጣለች። ሲቀጥልም አንዳንድ ጊዜ በሴቶች ላይ በሚፈጠረው ጥቃት በእጅጉኑ ሚዲያውንም ስትቆጣጠረው እና የብዙ ሴቶችን ድጋፍ ስታገኝ እየተመለከትነው እንገኛለን። ታዲያ ይህቺ ወጣት በአሁን ጊዜ ላይ በቲክቶክ ገጿ ላይ ከ369000 በላይ ተከታዮችን ያፈራች ሲሆን እንግዲህ በዚህ ገጽ ላይም አንድ ቪዲዮ አጋርታ ነበር። እሷም በውስጥ ማለትም በሐሳብ መስጫ ሳጥን ስር በተሰጣት ሐሳብ ላይ ተነስታ የሰራችው ቪዲዮ እጅጉኑ ብዙ ሰዎችን ያነጋገረ ሆኗል። እንግዲህ ሐሳቡም እንዲህ ይላል: ምን ዋጋ አለው ባል የሌለበት ቤት የሚል ነበር። ታዲያ ይህንንም ተከትሎ ጆርዲ ባላት አካውንት ላይ እንዲህ ስትል ሐሳቧን አጋርታ ነበር። ባል ምንድነው? ባልስ የቤት ዕቃ ነው ወይንስ ሌላ ነገር? እስቲ ሐሳባችሁን ንገሩኝ። ባል ለኔ ምን እንደሆነ አልገባኝም፣ እናንተ ጋር ያለው ምንድነው ስትል ሐሳቧን አጋርታ ነበር። ታዲያ ይህንን የተመለከቱ ብዙ ሰዎችም ነበር። ቪዲዮውን በተለቀቀ ጊዜ እጅግ ብዙ ሰዎች ጋር ደርሶ ብዙ ሰዎችም ሐሳብና አስተያየቶቻቸውን አጋርተው ነበር። ታዲያ ይህንንም ተከትሎ አንድ ሰው ይህንን ሐሳብ በመስማት ያለውን ሐሳብ በቪዲዮ አቅርቦ ነበር። እኛም ለእናንተ ይህንን ቪዲዮ ይዘንላችሁ ብቅ አልን። ቪዲዮውን እስከመጨረሻው ድረስ ተከታተሉት እያልን ወደ ቪዲዮ እንሻገር። ምንድነው ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ። ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር ነግርሻለሁ። እናቱ አንቺ ኦሬዲ ጨልለሻል። እኔም ማለት ነው በነገራችን ላይ እኔ ስለዚህ ልጅ ማውራት አልፈልግም፣ ግን ስፔሲፊካሊ ትዳር ላይ ስትመጣ አጋንንታዊ መሆኑን ተረድታችሁ እኔ ስለሌላ ጉዳይ፣ ስለ ሴቶች መብት፣ ስለ አንዳንድ ጉዳዮች ኢትዮጵያ ውስጥ በሚደረጉ አንዳንድ አሮጋንት በሆኑ ወንዶች በሚሰሩ ስራዎች ላይ በምታደርገው አድቮኬሲ ችግር የለብኝም። እኔ በዛ ጀስት ትቀጥል። ግን ተሽከርክራ ትመጣና የት ነው የምትሄደው? ትዳር ላይ ነው የምትሰካው። እቺ ልጅ ብቻዋን እንዳልሆነች ማውቀው በዛ ነው። አሁን ልብ በሉ፣ እዚህ ጋር ባል ምንድነው አለች አይደል? ቁምሳጥን ነው ምናምን ነው ተሽከርካሪ ወንበር ነው አለች። ትቆይና ደግሞ ምን እንደምትል አሰማችሁ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከች። እዚህ ጋር ደግሞ መለስቲና ከዛ ከናቅሽው ቁም ሳጥን ነው ወንበር ነው በርጩማ ነው ካልሽው ባል ንብረት እንደሚገባሽ አድርገሽ ሌሎች ሴቶችን የምትናገሪበት ቪዲዮ ደግሞ ይሄ ነው። እኔ እርግጠኛ ነኝ በዚህ ቪዲዮ በርካታ ትዳር የቪዲዮ ከተለቀቀ ትንሽ ጊዜው ነው። ኢትዮጵያ ውስጥ ካሉ ፍቺ በኃይለኛው ጨምሯል። ታውቃላችሁ ኢትዮጵያ ውስጥ አሁን ሄዳችሁ ስታቲስቲክሱን ብታዩ በኃይለኛው ነው ፍቺ የጨመረው። ኮንቴክስት የሚባል ነገር አለ ወገኖቼ። ኢትዮጵያ ውስጥ ያላችሁ ሴቶች እንዳትሸወዱ። አብዛኞቻችሁ ደግሞ የመናፍስት አሰራርን አታውቁም። ኢትዮጵያ ውስጥ ያሉ ሰይጣኖች ሰው አንደበት ላይ ቁጭ ብሎ የሚለፈልፉ ናቸው አብዛኞቹ። በመጣጋራችሁ የወደድነው ቪዲዮ ይህን ይመስል ነበር። እናንተም እስቲ በቪዲዮ ላይ እንዲሁም ደግሞ በጆርዲ ሐሳብ ላይ ያላችሁን ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር አስፍሩልን እንላለን። እንዲሁም ደግሞ ይህንን ቪዲዮ ለብዙ ሰዎች ደርሶ ብዙ ሰዎች ሐሳብና አስተያየቶቻቸውን እንዲሁም ደግሞ በዚህ ቪዲዮ እንዲጠቀሙ ላይክ እና ሼር ማድረጋችሁን አዘንጉት እንላለን። እንዲሁም ደግሞ ለይሳኮር ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ እንዲሁም ደግሞ እለት የምንለቃቸው ቪዲዮ በፍጥነት እንዲደርሷችሁ የደውል ምልክቷን ይጫኗት እንላለን። እንግዲህ ለዛሬ ያዝንላችሁ የጆርዲን ሐሳብ ይዘን ብቅ ብለናል። እንዲሁም ደግሞ በጆርዲ ሐሳብ ላይ የተሰጡ አንዳንድ ምላሾችንና እንዲሁም ደግሞ በቪዲዮ የተሰሩ ሐሳቦችን ለናንተ ልናቀርብ ወደድን። እናንተም ታዲያ በዚህ ቪዲዮ እንደተጠቀማችሁ እንዲሁም ደግሞ እንዳተረፋችሁ ተስፋ እናደርጋለን። እኛም የተለያዩ ቪዲዮዎችን እንደዚህ ለናንተ በየለቱ ለማቅረብ እንሞክራለን። እናንተም እለት የሚደርሱን ቪዲዮዎች እንዲደርሳችሁ የደውል ምልክቷን አሁንም ይጫኑት እንላለን። ለብዙ ሰዎችም እንዲደርስ ላይክ እና ሼር ማድረጋችሁ እንዳይዘነጋ እያለን ለዛሬ ያዝንላችሁ
ይህንን መረጃ ይመስል ነበር። እኛ ከወዲሁ ለመሰናበት ስለምንገደድ ቸር ሰንብቱ እያልን ከወዲሁ ተሰናበትን።